ብዙ ሰው ጃውሳ ሲባል አሁን የሰሜኑ ጦርነት ከመጣ በኋላ ልዩ ኃይል ከፈረሰ በኋላ የተለያየ ነገር ከሆነ በኋላ እንደው የክልሉን ነፃ አውጥቼ ምናምን አረጋለሁ ያለ በጣም እንደው ለከበብ የቀና ኃይል አድርጎ ይቆጥራል። አይደለም። በነገራችን ላይ እውነት እንናገር ከተባለ ጃውሳን የመሰረተው ህወሓት። ኦሮሞ ለምሳሌ አንዴ አይንኳኳም፣ አንዴ አያለቅስም፣ አንዴ አይደግፍም። ኦሮሞ ቀጥ ያለ አቋም ነው ያለው። አማራ ገዳይ ነው ይላል። ምኒልክ ውረድ ይላል። ሌላ ነገር አያውቅም። አስመስሎ ለማልቀስ አስመስሎ ለማስደሰት ኦሮሞ አይንቀሳቀስም። በጣም ይገርማቸዋል። የኦሮሞ ህዝብ አስመስሎ አይኖርም፣ አስመስሎም አያደንቅም። ቀጥታ ነው የሚነግር እንዳማራ። ልጅሽ ራሷ ነው ሰው ወንዱ ሄኖክን ፈልጋው ነው ሄደችው። ሄኖክ 4 ነጥብ ምን አስሄዳት? ካልፈለገች ምን አስሄዳት? ማትፈልግ ከሆነ ቆራቢ ከሆነች ጨዋ ልጅ ከሆነች ጭፈራ እንኳን ኮንሰርት አትሄድም። የቆረበች ሴት ዘፈን ጋር ምን ታረጋለች? ተዋሻለሽ። አየሽ፣ ያንቺ ልጅ መልአክ ካንቺ ወጣ እንዴት መልአክ ልትሆን ትችላለች? 5 ያግብቶ የፈታ ሴት ጨዋ ልጅ እንዴት ሊወልድ ይችላል? የኔን ጉድ ደግሜ ላሰማችሁ። እንዴት አቀናብራ እንደላከችው የውሸት እንደሆነ ለሌላ ሰው ስታወራ የተገኘው ነው ላሰማችሁ። እኔ ውሸት ምንም አያደርግልኝም፣ ምክንያቱም ምንም ጥቅም የለውም መዋሸት። ሀቁን ነው ምነገር ላሳያችሁ። ይኸው አቀናብራ እንዴት እንደሆነ ራሱ አየሁት። አያትዬ በእርግጥ እሱ ልክ አይደለም ያደረጉት፣ ግን ያው የእውነት እንዲመስል መሰል ነው እንዴ። አንድ ሰው እንኳን እድሜ የቆጠርኩት ህፃን ልጅም የራሱ የህይወት ላይፍ አሳልፎ የሚሰጥ ማንም የለም ሰገጤ ካልሆኑ በስተቀር ይሄን አንደርስታንድ ማድረግ አቅታቸው። ዮኒ ማኛ አቃ ብለው እንደዚህ የሚያሳዩትም ዮኒ ማኛ አይደል? እንደዚህ አላከልኝም አቀናብረውት። ግን በእርግጥ እንዲህ እናደርጋለን ያንቺን እንደዚህ ፖለቲካ ፓርቲ ነኝ ብሎ ሲመጣ እኔ ምን ታደርግልኛለህ? ኑሮዬን ትለውጣለህ ወይ? ልጆች ወልጃለሁ፣ የትምህርት ቤት ክፍያ ትቀንስልኛለህ ወይ? ሰራተኛ ነኝ፣ ደሞዝ ትጨምርልኛለህ ወይ? የባንክ አካውንቴ ሊሻሻል ይችላል ወይ? ሰላምና ደህንነቴ ሊረጋገጥ ይችላል ወይ? አይ ዶንት ኬር። እኔ ከወጣሁበት ማህበረሰብ ወጣ አልወጣ፣ እኔ ከወጣሁበት ብሔር ስለወጣ አንተ ስለበላህ እኔ ላገሳ ትፈልጋለህ? አንተ ወዛም ስለሆንክ እኔ ወዛም መሆን ይመስላል? አንተ ምሳህን ኒውዮርክ ትበላለህ፣ ቁርስህን ዱባይ ትበላለህ። ሰው ዋት ምን አገባኝ? ሰው ከኔ ብሔር ስለወጣ ከአንተ ጋር ልቆምልህ ነው? ለአንተ ልዋጋልህ ነው? ስትበላ አበልተኸኛል፣ ስትጠጣ አጠጥተኸኛል፣ ስትቸገር ተቸግረህልኛል። ችግሬን ለመፍታት ቅንጣት ያህል እርምጃ ተራምደሃል? እንዲህ ነው መጠየቅ ያለባችሁ። ከውን አማርጠህ እየበላ እንደፈለግ ተንሸራሽረህ ኖረ፣ ውስኪ ስትራጭ ኖረ። ልሙትልህ አንተ። ለመሆኑ አንተ ለእኔ ትሞታለህ? ቴዲን እንግዲህ ሰምታችሁታል እያለህ ያለው ለምን ብለህ ጠይቅ። ሽንቱ የቀዘቀዘ ፖለቲከኛና ሽንቱ የቀዘቀዘ አክቲቪስት ፍላጎትና ራዕይ አስፈጻሚ አትሁን ነው እያለ ያለው። ብራዘር ወጣትነትን ለሱ ፍላጎት አትገብር። ልጆቹን ጥሩ ትምህርት ቤት የሚያስተምር ፖለቲከኛ ነው። ልጆቹን ጥሩ ትምህርት ቤት የሚያስተምር ታጋይ ነው ያለው። በነገራችን ላይ እንዳትሸወድ፣ አክቲቪስቱም እንደዛ ነው። ብራዘር ከመሞት ፖለቲካ ውጣ፣ ከመገዳደል ፖለቲካ ሀሳብ ውጣና ለምን ብለህ ጠይቅ። አንተ ምንድነው በመሞት ውስጥ የምታተርፈው? ብራዘር በመገዳደል ፖለቲካ ውስጥ ኢትዮጵያ አትርፋ አታውቅም። በቃ እያለህ ነው እኮ፣ ከገባህ እኮ እየተነገረህ ነው እኮ። ብራዘር የመጀመሪያው ጠይቅ ለምን ብለህ። እኔ ምንድነው ጥቅም? በመንጋ ማሰብ አቁም። ተነስ ስትባል ግር፣ ሂድ ስትባል ግር አትበል። ለምን ብለህ ጠይቅ። ብቻንም ቢሆን ለምን ብለህ ጠይቅ። ስትደግፍ በምክንያት ስትቃወም በምክንያቱ። ምክንያት አይሁን። እነሱ በነዱ በስሜት በጫኑብህ ዝም ብለው አይጋልቡክ። አትጋለብ። ዝም ብለህ እየዘወሩህ ነው እንደፈለጉ። እነሱ they make money ብር ነው የሚሰሩብህ። አባ አንተ እዚህ በለው እያሉ እነሱ ዶላር እየሰበሰቡብህ ነው። አትሾድ። ለምን ብለህ ጠይቅ። ጠያቂ ትውልድ ሁን። ስሜታ አትሁን። እንደወጣ በቃ አንተ አሁን መሆን ያለብህ ብራዘር፣ እየሰማ ነው አትሰማም? ግን ስማ፣ እስኪ ስማ። ጠያቂ ሁን። ጠይቅ። ለምን ሂድ። ለምን እንትናስ ለምን ብለህ ጠይቅ። ዝም ብለህ እንደነዱ አትነዳ። ሰው ከሆነ አይደል? ሰው ከሆንክ ማገናዘብ መቻል አለብህ። ጠይቅ። ጠያቂ ትውልዱን ምክንያታዊ ደጋፊ፣ ምክንያታዊ ተቃዋሚውን። ዝም ብለህ እንደመጣላት አትነዳ። ስሜታቱን በመንጋ ማሰብ አቁም። በቃ እስከ መቼ ከመገዳደል ከፖለቲካ እንውጣ?
ዘላለም አለማችን ስንገዳደል እንኖራለን። እስቲ በመነጋገርና በጠረጴዛው ዙሪያ ቁጭ ብለን እናስብ ወደሚለው ሐሳብና በጠረጴዛው ግን ለውጥ አይመጣም እዚህ ሀገር ውስጥ። ተው በቃ ውሃ ጠጣ፣ የደበራችሁ ውሃ ጠጡ።